ሰላም የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬ ጊዜ ወስዳችሁ ይህንን መልእክት ለመስማት ስለመጣችሁ እጅግ ደስ ብሎኛል። ዛሬ የምንነጋገርበት ርዕስ በጣም አጭር ነገር ግን የህይወታችንን አቅጣጫ ሊቀይር የሚችል ጥልቅ እውነት አለ። እሱም እግዚአብሔር መልካም። እስቲ ይህን ቃል በልባችሁ አስተጋቡት። ይህን አረፍተ ነገር ስንሰማ አንዳንዶቻችን በቀላሉ እናምነዋለን። ምክንያቱም አሁን ያለንበት የህይወት ምዕራፍ ብሩህ ነው። ቤተሰባችን ሰላም ነው፣ ጤንነት አለን፣ ስራችን ተሳክቶልናል። በእነዚህ ጊዜያት እግዚአብሔር መልካም ነው ብሎ መዘመር ቀላል ነው። ነገር ግን ነገሮች ሲጨልሙስ፣ የጠበቅነው መልስ ሲዘገይ፣ የምንወደውን ሰው ስናጣ፣ በህመም ስንሰቃይ ወይም በኑሮ ውድነትና በጭንቀት ስንከበብ፣ ያኔም እግዚአብሔር መልካም ነው ብለን መናገር እንችላለን? ወዳጄ፣ የዛሬው መልእክቴ ያነጣጠረው እዚህ ላይ ነው። የእግዚአብሔር መልካምነት እኛ ባለንበት ሁኔታ ላይ የተመሰረተ አይደለም። ሁኔታዎች ይቀያየራሉ፣ ሰዎች ይለዋወጣሉ፣ አየሩ ራሱ ፀሐይ፣ ዝናብ፣ ብርድ እያለ ይለዋወጣል። እግዚአብሔር ግን ትናንት፣ ዛሬም እስከ ዘላለምም ያው ነው። ባህሪው አንድ ነው፣ እርሱም ፍጹም መልካምነት ነው። ወደ መጽሐፍ ቅዱስ ስንመለከት በመዝሙረ ዳዊት ምዕራፍ 119 ከቁጥር 68 ላይ እንዲህ የሚል ቃል እናገኛለን። አንተ ቸር ነህ፣ ቸርነትንም ታደርጋለህ የሚል ጥቅስ። ይህ ጥቅስ ሁለት መሰረታዊ ነገሮችን ይነግረናል። አንደኛ፣ እግዚአብሔር ራሱ ማንነቱ መልካም ወይም ቸር መሆኑን፣ ሁለተኛ ደግሞ የሚያደርገው ሥራ ሁሉ መልካም መሆኑን። የእግዚአብሔርን መልካምነት ለማየት ሩቅ መሄድ አያስፈልገንም። እስቲ ዛሬ ጠዋት ከእንቅልፋችሁ ስትነቁ የሆነውን አስቡ። አይኖቻችሁን ገለጣችሁ፣ አየር ወደ ሳምባችሁ አስገባችሁ። ይህን አየር ማን ሰጣችሁ? በየቀኑ ያለ ክፍያ የምንተነፍሰው ኦክስጅን፣ ለዓይናችን ብርሃን የምትሰጠው ፀሐይ፣ የምንጠጣው ውሃ፣ እነዚህ ሁሉ ዝም ብለው በአጋጣሚ የተገኙ አይደሉም። የፈጣሪ የመልካምነቱ ስጦታዎች ናቸው። ችግሩ ምን እንደሆነ ታውቃላችሁ? የሰው ልጅ በተፈጥሮ ትልልቅ ተአምራትን ብቻ ነው የሚያደንቀው። እግዚአብሔር ባህር ሲከፍል፣ ሞት ሲያስነሳ እናደንቃለን። ነገር ግን በየቀኑ በሕይወት መኖራችን ራሱ ትልቁ ተአምር እንደሆነ እንዘነጋለን። እስቲ አሁን በምትሰሙኝ ሰዓት ልባችሁ ላይ እጃችሁን ጫን አድርጉ። ምቱ ይሰማችኋል? ይህ የልብ ምት እግዚአብሔር አሁንም በአንተ ሕይወት መልካም ሐሳብ አለው የሚል ቋንቋ ነው። የእግዚአብሔር መልካምነት ጥግ የሚታየው በቁሳዊ በረከቶች ብቻ አይደለም። ትልቁ የመልካምነቱ ማረጋገጫ የተገለጠው በቀራንዮ መስቀል ላይ ነው። እኛ ሰዎች በኃጢአት ወድቀን ከፈጣሪያችን ርቀን በነበረበት ጊዜ እርሱ ግን ጀርባውን አልሰጠንም። በሮሜ መልእክት ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። መልካምነት ማለት ይሄ ነው። የማይገባንን ጸጋ መስጠት። እኛ ጠላቶቹ ሳለን እርሱ ግን ልጆቹ አደረገን። ኃጢአታችንን በደሙ አጥቦ ከራሱ ጋር አስታረቀን። ስለዚህ እግዚአብሔር ለኔ ምን አደረገልኝ ብለህ በጠይቅ ጊዜ መልስ መሆን ያለበት ልጁን እስከ መስጠት ድረስ ወደደኝ የሚለው ነው። ከዚህ የሚበልጥ መልካምነት በምድር ላይ የለም። አሁን ወደ ከባዱ ጥያቄ እንምጣ።
እግዚአብሔር መልካም ከሆነ ለምን በሕይወቴ ይህ መከራ መጣ? ለምን ይህም በሽታ ፈቀደ? ለምን የምወደውን ሰው ወሰደ? የሚል ጥያቄ ይኖራል። እነዚህ ጥያቄዎች ኃጢአት አይደሉም። ታላላቅ የእግዚአብሔር ሰዎች እነ ዳዊት፣ እነ ኢዮብ እነዚህን ጥያቄዎች ጠይቀዋል። መጽሐፍ ቅዱስም ይህን አይደብቅም። ነገር ግን አንድ ምሳሌ ልንገራችሁ። አንድ ትልቅና ውብ የሆነ በእጅ የተጠለፈ ጥልፍ ወይም ታፒስትሪን አስቡ። ከስር በኩል ብትመለከቱት የተመሰቃቀለ፣ የተቋጠረና ምንም ትርጉም የማይሰጥ የክር ክምር ነው የሚመስለው። ጥቁር ክር፣ ቀይ ክር ወይም የተቆራረጠ ክር ይታያል። ይህ ምን አይነት አስቀያሚ ነገር ነው ልትሉ ትችላላችሁ። ነገር ግን ጠላፊው ጨርቁን ገልብጦ የላይኛውን ገጽታ ሲያሳያችሁ እጅግ የሚያስደንቅ ልብ የሚማርክ ስዕል ሆኖ ታገኙታላችሁ። የሕይወታችንም ጉዞ እንደዚሁ ነው። እኛ አሁን ያለንበትን ሁኔታ የምናየው ከስር በኩል ነው። የምናየው የተመሰቃቀለውን የሕይወት ክር፣ ሕመሙን፣ እንባውንና ብስጭቱን ነው። እግዚአብሔር ግን ሕይወታችንን የሚያየው ከላይ በኩል ነው። ያ ጥቁር የሆነው የሐዘን ክር በሕይወታችን ውስጥ ትልቁን የትዕግሥትና የጥንካሬ ስዕል ለመሳል እያገለገለ እንደሆነ እርሱ ያውቃል። በመዝሙር 23 ላይ ዳዊት እንዲህ አለ፣ በሞት ጥላ ሸለቆ ውስጥ እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። አስተውላችኋል? እግዚአብሔር በሸለቆ አታልፍም አላለም። ነገር ግን በሸለቆ ስታልፍ አብሬ እሆናለሁ ነው ያለው። የእርሱ መልካምነት በመከራ ውስጥ አብሮን መሆኑ ላይ ይገለጻል። እሳቱ ውስጥ ከኛ ጋር የሚገባ አምላክ ነው። ሸክማችንን አብሮን የሚሸከም አምላክ ነው። ታዲያ ይህን ሁሉ የምናውቅ ከሆነ ለዚህ መልካም አምላክ ምላሻችን ምን መሆን አለበት? በመጀመሪያ ምስጋና ነው። በሁሉ ሁኔታ ጌታን ማመስገን። ያላችሁን ነገር ቆጥራችሁ አመስግኑ። ያጣችሁትን ሳይሆን የተረፋችሁን እዩ። ሁለተኛው መታመን ነው። መዝሙረኛው ዳዊት እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው ይላል። የእግዚአብሔርን መልካምነት በወሬ ብቻ ሳይሆን በግላችሁ ተለማመዱት፣ ሸክማችሁን በእርሱ ላይ ጣሉት ይላል። ነገሮች ባልገቧችሁ ጊዜም እንኳን ለእርሱ ባህሪ ዕውቅና ስጡ። ጌታ ሆይ ይህ ሁኔታ አልገባኝም፣ በጣም አዝኛለሁ፣ አንተ ግን ሁልጊዜም መልካም እንደሆንክ አውቃለሁ ብላችሁ ጸልዩ። አሁን ይህን ቪዲዮ ወይም ፖድካስት ከመጨረሳችን በፊት አጭር ጸሎት አብረን እንድንጸልይ ይፈልጋል። መልካም የሆንክ አባታችን ሆይ ዛሬ ስላለ ሁኔታ ሁሉ እናመሰግንሃለን። አንተ ቸር ነህ፣ ሥራም ሁሉ ፍጹም ነው። ይህን ድምፅ እየሰማሽ ላለችው እህቴ፣ እየሰማ ላለው ወንድሜ በውስጣቸው ያለውን ጭንቀት፣ ፍርሃትና ጥያቄ አንተ ታውቃለህ። ዛሬ የመልካምነት ብርሃን በልባቸው ውስጥ እንዲያበራ ጸልያለሁ። በከባድ ሸለቆ ውስጥ እያለፉ ላሉት መጽናኛን ስጠን። ያጡትን በበረከት ተካላቸው። በከባድ ሸለቆ ውስጥ እያለፉ ላሉት መጽናኛን ስጥ። ከሁሉ በላይ ግን ምንም አይነት ማዕበል ቢመጣ በመልካምነት ላይ ያላቸው እምነት እንዳይናወጥ ጸጋህን አብዛላቸው። አንተ ትናንት ዛሬም እስከ ዘላለምም መልካም ነህና፣ አሜን። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮውን ላይክ በማድረግና ለሌሎች በማጋራት ይህ የተስፋ ቃል ለብዙዎች እንዲደርስ የበኩላችሁን አድርጉ። ቻናላችንን ሰብስክራይብ ያላደረጋችሁ ቤተሰብ በመሆን አብራችሁን ቀጥሉ። እግዚአብሔር ከሁላችን ጋር ይሁን።
ሻሎም